ስኮት ፓርከር እና በርንሌ ወደ ፕሪሚየር ሊጉ ለመምጣት የሁለት ጨዋታ እድሜ ነው የሚቀራቸው። ይሄ ማለት ዳንኤል ፈርከ ከስር እየተከታተለው ነው የሚገኘው። ዳንኤል ፈርከ እናስታውሰዋለን፣ በብዛት እናስታውሰው ኖርዊች ሲቲ ላይ ነው። ከሻምፒዮንሺፕ ሳድግ ሲወርድ 3 ጊዜ ተመላልሷል ወደ ሻምፒዮንሺፕ። መጨረሻ ላይ ወደ ራሻ ሊግ ሄደ። ከራሻ ሊግ በጦርነት ምክንያት ተመልሷል። ሊድስ ዩናይትድ ይዞ ባለፈው አመት ራስል መርቲስ ሳውዛምፕተን ይዘው ሲያልፉ በፕሌኦፍ የጣሉት ዳንኤል ፈርከን ነበር የጣሉት። ነጥባቸውን ስትመለከቱት በርንሌ ከስኮት ፓርከር ጋር በ43 ጨዋታዎች እንግዲህ 91 ነጥቦችን ይዘዋል። ልዩነታቸው በመሃል ያለው የ3 ነጥብ ልዩነት ብቻ ነው። ስለዚህ ዳንኤል ፈርከ ደግሞ 42 ጨዋታዎችን ተጫውቶ 88 ነጥቦች ይዞ ስለዚህ 3 ጨዋታ እድሜ ያላቸው እስከ መጨረሻው ትንቅንቁ ቀጥሏል። ባለፈው አመት ከፕሪሚየር ሊግ ወደ ከሻምፒዮንሺፕ የወረደው ሉተን ታውን በ43 ነጥብ ወደ ሊግ 1 ሊወርድ ነው። በባለፈው አመት ነው ከሼፊልድ ዩናይትድ ጋርና ከበርንሌ ጋር የወረደው። ዘንድሮ ደግሞ ወደ ሊግ 1 ሊወርድ ነው። ዋንጫውን የስኮት ፓርከር ወይ የዳንኤል ፈርከ ማን ይመስላችኋል? ቻናላችን ኮፒ ሊንክ ሼር እያደረጋችሁ ኮመንት ከኛ ጋር ቆዩ።